ሰላም ውድ ተመልካቾቻችን እግዚአብሔር ሰላምታ በእናንተ ላይ ይደር። ዛሬ ይዤላችሁ የመጣሁት አንድ ታሪክ ነው። ወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዛሬው ርዕሴ አሻጋሪዎች ነን ይሰኛል። አንድ ቤተክርስቲያን ውስጥ የሚያገለግል አንድ መምህር ነበር። ሁሌም በተደጋጋሚ እዛ ቤተክርስቲያን እየመጣ ያስተምራል፣ ይሰብካል፣ ሰዎችንም ወደ እግዚአብሔር ይመልሳል። ታዲያ እዛ ቤተክርስቲያን ውስጥም ደግሞ የሚመጣ አንድ ምዕመን ነበር። ይህ ምዕመን ግን ከሌሎቹ ለየት ባለ መንገድ ከሩቅ ቦታ ነበር የሚመጣው። ምክንያቱም በእርሱና በዛ ቤተክርስቲያን መካከል ያለ አንድ ትልቅ ወንዝ ነበር። ወንዙን ለመሻገር ደግሞ ምንም አይነት ድልድይ በአቅራቢያው የለም። ስለዚህ በጓሮ እንደመዞር ወይንም ደግሞ ሌላ ቦታ ዞሮ ነበር የሚመጣው። ታዲያ ይህ ሰው ከሁሉም እጅግ በጣም ትሁት እንዲሁም ደግሞ ቅን እንዲሁም ደግሞ ወደ እግዚአብሔር ለመምጣት እጅግ በጣም የታከተ ነበር። ከሁሉም ደግሞ እጅግ በጣም የሚደክመውም ሰው እሱ ነበር። ታዲያ አንድ ቀን ይህ መምህር ወደዛ ቤተክርስቲያን ይሄድና ያስተምራል። የሚያስተምረውም ትምህርት ስለ እግዚአብሔር ቸርነት እንዲሁም ደግሞ እኛ እምነታችን ጽኑ እንዳልሆነና በእምነታችን ጽኑ ከሆነን ደግሞ ሁሉን ነገር ማድረግ እንደምንችል ጥቅሶችን እየጠቀሰ ማስተማር ይጀምራል። ደግሞም ደግሞ ማንኛውም ሰው እምነት ካለው ይህንን ተራራ ወደዚያ ይሂድ እያለ ማስተማር ይጀምራል። የፈለግነውን ነገር ማድረግ እንችላለን፣ ብቻኛ ግን በእግዚአብሔር እምነት ይኑረን ብሎ ያስተምራል። ያም ሰውዬ በመንደር የሚኖረው ምዕመናንም ደግሞ ይህንን ሲሰማ እጅግ በጣም ይደሰታል። ስለ እግዚአብሔር ቸርነትም በሊኖ ይመላለሳል። ድንገት ግን ከመምህሩ አፍ አንድ ቃል ይወጣል። ይህም ምንድነው? በውሃ ላይ እንኳን መሄድ አይሳነንም የሚል ነበር። ተመልከቱ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በውሃ ላይ ይሄድ ነበረ። ቅዱስ ጴጥሮስም ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስን ጌታ ሆይ እንድመጣ ትወዳለህን ብሎ ወደ እርሱ እንደመጣና ጴጥሮስም ባለማመኑ ሲሰምጥ ጌታችን እንዳዳነው ይነግሯል። ታዲያ ይህም ሰው ለካ እግዚአብሔር ሁሉን ነገር ማድረግ ይቻላል ብሎ ወደ ሊኖ ይመላለሳል። ታዲያ ያንን ትምህርት ጨርሶ ወደሚመለስበት ወደ መንደሩ ሲሄድ ወደዛ ወንዝ ጋር ይቃረባል። ከዛም ወደ ሊኖ አንድ ሐሳብ ይመጣል። ዛሬ ተምሬያለሁ፣ እግዚአብሔር አምላክ ሁሉን ማድረግ ይችላል። ታዲያ ለምን ዛሬ ሲደክመኛል? በል እንግዲህ ዛሬ በወንዙ አልፋለሁ፣ እግዚአብሔር ያውቃል ብሎ በወንዙ ላይ መሄድ ይጀምራል። ግን ያም ሰው ባላሰበው መንገድ በወንዙ ላይ መሄድ ይጀምራል። የለካ ያ መምህር ልክ ነው፣ እግዚአብሔር ሁሉን ማድረግ ይችላል ብሎ በዛ ወንዝ ላይ አልፎ ይሄዳል። ከዛም በኋላ ወደ መንደሩ ሲሄድ ሚስቱ ትደነግጣለች። ባልጠበቀችው መንገድ ባሏ በጊዜ ወይንም ደግሞ ሳያመሽ ይመጣል። እንዴ ዛሬ ወደ ቤተክርስቲያን አልሄድክም እንዴ ብላ ተጠይቋለች፣ ተጠራጥራ ማለት ነው። ያም ሰው የሆነውን ነገር በሙሉ ይነግራታል። ሁለቱም ደግሞ በቤታቸው የእግዚአብሔር ጸጋ ይሞላል። ሁለቱም እግዚአብሔርን አመሰገኑ። ታዲያ አንተ እንደዚህ ማድረግ ከቻልክ ያ መምህርማ ሁሉን ማድረግ ይችላል ብላ ትነግሯለች። በል እንግዲህ የዚህ መምህር ጸጋው በረከቱ በእኛ ላይ እንዲያደር ነገ ሄደ ከዚህ ሰው በረከት እንድንካፈል ወደ ቤታችን እራት እንድንጋብዘው ጠራው ብላው ትነግሯለች። ከዛም በኋላ በንጋታው ያ ሰው እንደለመደው በሌላ በኩል መሄድ ትቶ በዛ ወንዝ ላይ ተራምዶ በጊዜ ከሁሉም ቀድሞ ይደርሳል። መምህር ካስተማረ ከጨረሰ በኋላ ይህ ምዕመን ወደዛ መምህር ሄዶ ሚስቱ እንደጋበዘችው ወደ ቤቱም እንዲሆን ወትብቶ ወደዛ ሰው ይሄድ። ከዛም በኋላ ያ መምህር ተስማምቶ አብሮ ይሄዳሉ። ከዛ በኋላ እየሄዱ እያለ እዛ ወንዝ ላይ ይደርሳሉ። ከዛ በኋላ የሚገርም ሁኔታ ይህ ምዕመን ፍጹም እምነት ስላለው በዛ ወንዝ ላይ ይራመዳል። ከዚህም በኋላ ዞር በማለት ይህ ምዕመን እንዴ መምህር ሆይ ምን ሆንክ? ና እንጂ በወንዙ እንራመድ፣ ምን ፈራክ እንዴ ብሎ ይነግረዋል። እንዴ ወንዝ እኮ ነው ብሎ ያ ሰው ይጠራጠራል፣ መምህሩ ማለት ነው። ከዚህም በኋላ ይህ ምዕመን ተመልሶ እንዴ መምህር ሆይ አንተ አይደለ እንዲያስተማርከን በእግዚአብሔር ብታመኑ ይህን ተራራ ወደዚሁን እንዲሁም ደግሞ በወንዙ ላይ መሻገር ትችላላችሁ ብለህን አልነበረ? ለምን ትጠራጠራለህ? ና እንለፍ አለው። ይህም መምህር አንድ ነገር ነገሩ፣ እኛ አሻጋሪዎች እንጂ ተሻጋሪዎች አይደለንም ብሎ መለሰልን። ምዕመናን አያችሁ፣ ሁላችንም ግን እንደዚህ መምህር መሆን አለብን ወይስ እንደ ምዕመኑ ነው መሆን ያለብን? አንዳንዶቻችን እናስተምራለን፣ እንናገራለን፣ ቃሉ ግን በልባችን የለም በአፋችን እንጂ። ሁላችንም ግን በልቦናችን የእግዚአብሔር እምነት ካለን ማንኛውም ማድረግ እንደምንችል ከዛ ምዕመን እንማራለን። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም እግዚአብሔር ከእናንተ ጋር